ምንድነው ይሁን? እንደዚህ ካረገን ቆየን ዘና እንበል ብዬ እኮ ነው። ጥሩ አድርገሻል። ሄመን በጤናሽ? ይሄ እኮ እብደት ነው። ባስናይል ቢሰማ ምን ሊፈጠር እንደሚችል አስበሽዋል? ሰብሊ ሌላ አማራጭ የለኝም። ምን ላድርግ? ቤሴ እማዬና አባዬ ጥያቄያቸው ይሄ ነው። ባስ መውለድ የማልችለው እኔ እንደሆንኩን እያወቀ እንኳን ፍቅሩ አልቀነሰብኝም። ዘሩን መተካት አለበት። ልጅ ወልዶ እንዲስም እፈልጋለሁ። ሄሙጌ በጣም የምወድሽ ጓደኛዬ ነሽ፣ ግን ይህን ማድረግ ይከብደኛል። ሰብሊ ይገባኛል፣ ግን ልጁ እንደተወለደ የሚገባሽን ነገር ሰጥሻለሁ። ለገንዘቡና ለጓደኝነታችን ስትይ እሺ በይኝ። ጥሩ፣ ግን ለምን ሌላ ሰው አትፈልጊ? እኔና አንቺ እኮ ጓደኛ ማቾች ነን። ምንድነው አማን? ኪራይ ቢቀበለ ሰው ይሆናል። የለችም በላ አለች ይባል። በቃ አሁን የለችም በላ። ሰብሊ አንቺን አምንሻለሁ። የደረሰብሽን ችግር አውቀዋለሁ። ስራ እንዳጣሽና የቤት ኪራይ መክፈል እንዳቃተሽ አውቃለሁ። ልጁን ከወለድሽ በኋላ የሚገባሽን ሰጥቼሽ ትሄጃለሽ። እኔም ልጁን እንደ ራሴ አድርጌ አሳድገዋለሁ። ባስናይል እኮ አይፈቅድም አልሽ። ታዲያ እንዴት አድርጌ ነው ከሱ ጋር? እቅድ አለኝ። ዛሬ ከስራ ሲመጣ እንዲጠጣ አደርገዋለሁ። እሱ ሲሰክር ወደ መኝታ ክላሳችን ትገቢያለሽ። ሄመን ይሄ እኮ ወንጀል ነው። ነገ ጠዋት ሲነቃ ቢጠረጥርስ? አይጠረጥርም። እኔ ሁሉንም ነገር መረዋለሁ። አንቺ ብቻ ማርገዝሽን አረጋግጪልኝ። ሰብሊ እባክሽ አጨክኝብኝ። እሺ አደርገዋለሁ፣ ግን አንድ ነገር ቃል ግቢልኝ። ይሄ ነገር በመካከላችን ብቻ ነው የሚቀረው። ባስሊ መቼም ቢሆን እውነቱን ማወቅ የለበትም። ቃል ገባልሻለሁ። ይሄ ሚስጥር ከኔ ጋር ነው የሚቀበረው። አመሽብሽ አይደል? ይነት ምንም አይደል የኔ አባት። ዋና በሰላም መምጣት ነው። ሁሉ እንዴት ነበር ዛሬ? ምንም አይደል፣ ግን ዛሬ ጠዋት ያወራሹ ነገር እየከነከነኝ ነው ያለው። ግን እንዳትደግሚውሽ ይነት። እኔም ስለምወድ እኮ ነው። ባስ ይቅርታ፣ በቃ እንጠጣ አይደል? እሺ ደስ ይለኛል። ምን ነው የኔ ልጅ? ምን ነው ተክዘሻል? አይ እንዲሁ ዝም ብዬ ነው እማዬ። እናንተ ናፍቆት ሳይሆን አይቀርም። የቤተሰብ ናፍቆቱ መኖሩ ደንብ ነው። ግን ደግሞ ከዚህ ትካዜው ሁሉ በቅጽበት የሚያወጣ አንድ ትልቅ መፍትሄ አለ። ምን እማዬ? ልጅ የራስሽ ልጅ በቤትሽ ሲወለድ ስታይ ይናፍቆት ይጠፋል። ስጋ ቁጠር ቢሉ ጣፊያ እንዳላሉ
እሺ የኔ ጌታ እና መኝታ ክፍል ገብተን እናወራለን። እኔም እወዳለሁ። ይሄን ሁሉ ማድረገው ለአንተ ብዬ ነው። ይቅርታ። ለምንድን ነው ይቅርታ የምትይኝ? የምን እርግጠኛ ነሽ ግን ሰክሯል? አዎ ደክሞታል። ሰብሊ ዛሬ ካልሆነ መቼም አይሆንም። እባክሽን ግቢ። ሰብሌ ወይ እንዴት ነሽ? እንዴት ነሽ? ሰብሌ ጨንቆኝ ነበር። እንዴት ነበር? እውነቱን ለመናገር ከብዶኝ ነበር። ከሰው ቤት ከወጣሁ በኋላ በየሰው ቤት መደበቅና መሸሸግ ሰልችቶኝ ነበር። ወንድሜ ባይኖር ኖሮ የት እንደምወድቅ አላውቅም ነበር። እህታችን ሄበን ሰብሊ ስለ ደግነትሽ ነግራኛለች። በዚህ የጭንቀት ወቅት መጠጊያ ስለሆንሽን ፈጣሪ ባርክሽ። እኔም እህቴን ለመንከባከብ ነው አብሬያት የመጣሁት። እንኳን ደህና መጣ ማኔ። ሰብሊን የሚንከባከባት ሰው ያስፈልግ ነበር። እንግዶች አሉ? አዎ ሰቢና ናት፣ የድሮ ጓደኛ ያልኩክ። ከባሏ ጋር ጠርታ ትንሽ ችግር ገጥሟት እኔ ጋር እንድታፈጠርቻ ነው። እሱ ደግሞ ማኑኤል ይባላል፣ ወንድሟ ነው። እንኳን ደህና መጣችሁ። በቃ ከዚህ በኋላ እንደራሳችሁ ቤት ይዩት። ይሄ ምን ጓደኛ ማለት የኔም ጓደኛ ማለት ነው። እናት በቃ እንግዶችን አስተናግድ። ዛሬ ቁርሱ ይቀርብ ነው ይሻል። አይ ችግር የለውም፣ ለሁላችንም አደርሳለሁ። በቃ እሺ ተዘጋጅቼ ልምጣ። አንዴ ለመጣ
ሰብሊ። አቤት። ሰውየውን ግን አይተሽዋል? ምንም የዚህ ቤት ባለቤት አይመስልም እኮ የሆነ ዱርዬ ነገር ነው የሚመስለው። ግን እርግጠኛ ነሽ ባሏ ነው? አዎ። ይህኝ እስኪ ከኔና ከሱ የዚህ ቤት ባለቤት የሚመስል ማን ነው? ቆይ ግን ይህንን የመሰለ ንብረትና ሀብት ለዚች መካን ሲጥጠን እንድንሄድ ታስቢያለሽ? አማን እባክህ ዝም በል። ሄቨን ባለውለታችን ናት። አንድ ይህንን ልጅ ወልጄ አስረክቤያት ከዚህ ቤት በሰላም መቀላቀል ነው ፈልገው። ሞኝ አትሁኝ እባክሽ። ይሄ ልጅ የባስኔል ደም ነው። የዚህ ሁሉ ንብረትና ሀብት ወራሽ። ሄቨን እዚህ ንብረት ላይ ምንም መብት የላትም። ምንም መብት የላትም። እኔና አንቺ ይህንን ቤት ካልተቆጣጠር ነው ሞኞች ነን፣ በጣም ሞኞች ነን። መጣሽ እንዴ? ላግዝሽ ብዬ እኮ ነው ሄብዬ። አረ እንዴ አንቺ እኮ አሁን እኮ ለነፍስ ነሽ። መቸገር የለብሽም። ራስ የጨረሰው ነው። ይመን ቫስሊ ሲያቅፍሽና ሲስምሽ የኔ እናት እያለ ሲያቆላምጥሽ ደስታም ሀዘንም ተሰማኝ። ላንቺ ያለውን ፍቅር ሳይ እኔ ሰብሊ ይሄን ነገር ማንም እንዳይሰማ። እሱ ያቺ ምሽት በፍጹም አያውቃትም፣ ሊያውቃትም አይገባም። አሁን አንቺ በሰላም መገላ እህቶቼ ስራ ካለ ላግዛችሁ ብዬ እኮ ነው። በቤት መቀመጥ ትንሽ ከበደኝ። ምንም ስራ የለም አማኑኤል። አንተ እንግዳ ነህ፣ እረፍት አድርግ። መድከም የለብንም። አበላም ጋስባት ነኝ። የት ጋር ላምጣ? ኧረ አይገባም። እውነት ላምጣ? የት ጋር ነው ያለው? አይገባም። ቁጭ በል እንዴ! ኧረ እንዴ ሆኖ ቁጭ በል እንዴ! ከቃሂ ወየው አንቺ ተንከባከቢያቸው እና ሰብሪንም ሐኪም ቤት ትሰደስ። አይ ሳምንት ነው እኮ ቀጠሮ። እኔ ወስዳታለሁ፣ ችግር የለውም። ነው በቃ እሺ። መልካም ሙሉ። እሺ አባቴ ሰላም ነው። እሺ አበሉም እንዴ እናንተ ብሉ እንጂ። አይ በቃ ሰብሊ ጠጋብን እንዴ! ኧረ ብሉ ይሄንን እንዴ! ለምንድን ነው ጠጋብን? ወይኔ ሆን ጠጡ መጣ ሰብሊ ይሄ ባስኔል የሚባል ሰው ምንድን ነው ስራው? የራሱ የሆነ የቢዝነስ ድርጅት አለው ብላኛለች። ዝርዝሩን ግን አላውቅም። ማን? እስኪ በደንብ ንገሪ። ይህን ሁሉ ሀብት እያለው እንዴት ሌላ ሴት አላገባ? መካን እንደሆነች እያወቀ እንዴት አልፈታትም? ቤተሰቡስ ቢሆን እንዴት ዝም አሉት? ምክንያቱም ይወዳታል። ባስናይል ለሄመን ለየት ያለ ፍቅር አለው።
ሄመንም ብትሆን ይሄን ሁሉ ነገር ያደረገችው ለሱ ባላ ፍቅር ተንሳሳ ነው። ፍቅርማ ጥሩ ነገር ነው፣ ግን ፍቅር ብቻ ሆድ አይሞላም፣ ስምም አያስጠራም። ለመሆኑ ሰብሊ ሄለን ቁርስ ላይ ስትደናገጥ አስተውለሻታል? ምን አስተዋልክ? ባስኔን ወደ ሕክምና መሄድ እንዳለብሽ ሲያወራ ፊቷ ተለዋወጠ። ይሄ ማለት ልጁ የማን እንደሆነ ፍንጭ እንኳን የለውም ማለት ነው። አዎ ልክ ነህ አማን። እባክህን እጅህን ከዚህ ነገር ላይ አንሳ። እኛ እዚህ የመጣ ነው መጠጊያተን ነው። የሰው ትዳር ልናፈርስ አይደለም። አታስቢ ሰብሊ፣ እኔ ምንም የማፈርሰው ትዳር የለም። የሄመንን ፍርሃትና የባስኔልን ህዋነት ጥቅማችን ላይ ለማዋል ብቻ ነው። ወንድሜ ምን አይነት ሲጣን ሀሳብ ነው የምታስበው? ምን አጣን? ምን አጎደሉብን? እህቴ ስሚ፣ ልጁን ከወለድሽ በኋላ ገንዘቡን እንደምትሰጥሽ እርግጠኛ ነሽ? ቃል ገብታልኛለች። አረ ቀልድ። ስሚ፣ እኔ የድህነት ህይወት ምርር ብሎኛል። ወደዚያ ህይወት ድጋሜ መመለስ አልፈልግም። ያገኘሁትን አጋጣሚ ተብላ ለመጠቀም ፈልጋለሁ። ታግዘሽ ቆይ። አረ ችግር የለም ቁጭ በል አንተ፣ ችግር የለውም። እህቴ ምን ለሰብሊ ስላደረግሽላት ነገር ላመሰግንሽ እወዳለሁ። እኔ ግን ዝም ብዬ እዚህ ቤት ውስጥ ማል ይከብደኛል። በማስኔድ ድርጅት ውስጥ ወይ እዚህ ቤት ውስጥ የምሰራው ምንም ነገር የለም። ተላላኪም ቢሆን እሰራለሁ። አማኑኤል ቅንነት ደስ ይላል፣ ግን የማስናኤል ስራዎች ውስብስብና የራሳቸው ሰራተኛ ያላቸው ናቸው። እዚህ ቤት ውስጥ ደግሞ እንደምታየው ምንም አይነት ስራ የሚሰራ የለም። አንተ እህትን ብቻ ተንከባከባት። እሺ እህት፣ አንቺ ካልሽው። ግን አንድ ነገር ልጠይቅሽ። ባስኔል በጣም ጥሩ ሰው ነው። ሁልጊዜ እንደዚህ የዋህና ሰላማዊ ሰው ነው? አዎ ባስኔል ደግና ጥሩ ሰው ነው። ግን ለምን ጠየቀኝ? አይ እንዲሁ እንደዚህ መልካም ባል ስላገኘሽ እድለኛ ነሽ ለማለት ነው። አዎ ደስ ይላል። እሺ ተጫወት በልሽ። ማለት ነይ ግባ ማለት ጋሽ ባስኔል በቤት ውስጥ እንዲሁ መዋል ትንሽ ከብዶኝ ነበር። ሱቅ ስራ ካለ ተላላኪነትም ቢሆን እና ምን ችግር አለው? እንደውም ደስ ነው የሚለኝ። በዛውም እንደውም ሱቁን ታየዋለህ። በቃ ውጭ ዘልቀኝ። መጣችሁ? ሁላችሁ እንዴት ነበር? አማን
ምንም አላደረኩም አይደል? ሰብሊ ዝም በይ። ይሄ ሰው ሱቅ ውስጥ ያለው ንብረት ቀላል አይደለም። ደግሞ የዋህነቱ ዛሬ ሱቅ ውስጥ ያለው ንብረት ሲያሳየኝ ይሄ ሁሉ የልጅ ነበር እያለ ሲያወራ ነበር። ሆድሽ ውስጥ ያለው ልጅ የገዛ ልጁ እንደሆነ ቢያቅ ምን ሊፈጠር እንደሚችል አስበሽዋል? አማን እባክህ ድምፅህን ቀንስ። ሄመን ራስ ያቀረበች ነው ትሰማሃለች። ሱቁ ላይ ምን ልታረግ ነው ያሰብከው? የሱቁ ቁልፍ የት እንደሚቀመጥ ገንዘብ የት እንደሚሰበስብና እምነቱ በማን ላይ እንደሆነ ብቻ ነው ያጠናሁት። ሄመን መካን መሆኗን ሲያቅ ተስፋ መቁረጡ አይቀርም። እኛ ደግሞ ይህንን እድል መጠቀም አለብን። እኔ አልችልም አማን። ሄመን እኮ እያየችኝ እየተጨነቀችልኝ እያገዘችኝ ነው። ስሚኝ፣ እሷ እየተጨነቀች ያለችው ለራሷ ስትል፣ እና አንቺ ደግሞ ለራሳችን ስንል መኖር አለብን። የሙይ ዛሬ አማኑኤል በጣም ይወደድ። ሱቁ ሲያስተናግድ በጣም ነው የሚገርመው። የቆየ ሰራተኛ ነው የሚመስለው። እኔ ደግሞ ራሱ ሱቅ ቅልጥፍና ነው በጣም ነው የሚገርመው። አዎ ያስታውቃል ሲታይ። ግን እኮ ሱቁ ጠባብ ነው፣ ብዙ ሰውም አያስፈልገውም። ኧረ በፍጹም። እንደውም አማኑኤል አዳዲስ ሀሳቦች አመጡልኛል። እንደውም ከዚህ በኋላ እንዲያግዘኝ ይፈልጋል። አይ ጋሽ ባስኔት፣ እኔ እኮ ለመርዳት ያህል ነው። እህቴን ስላስጠጋችሁልኝ የምከፍለው ውለታ ስለሌለኝ። ሌላም ተጨማሪ ትዕዛዝ ካለ በማንኛውም ሰዓት ለመስራት ዝግጁ ነኝ። ሰብሊ አማኑኤል ይሄን ያልቀጥፍና ከየት ነው የለመደው? ባስናይልም በጣም አስገርሞታል አይደል? ሰፈር ውስጥ እኮ ትንሽ ስራ ስለሚሰራ ነው። ሰው መርዳት ደግሞ ያስደስተዋል። ለእናንተ ካለው አክብሮት የተነሳ ነው። አውቃለሁ እኮ ሰብሊ፣ እኔም እኮ ደስ ብሎኛል። ግን ወንድምሽ ስለ ባስናይልና ስለ ሱቁ ሲጨነቅ ሳይ የሆነ ነገር ትዝ አለኝ። ምን ትዝ አለሽ? እዚህ ቤት የገባችው ጊዜ አማኑኤል ቤቱን በትኩረት ሲያይ ነበረ። ሰብሊ፣ ድህነት ያስጎመዣል። ወንድምሽ እዚህ ቤት ያለውን ንብረት አይቶ ያልሆነ ፍላጎት እንዳይኖረው እፈራለሁ። አረ ሄቡ፣ በፍጹም አማኑኤል ለአንቺ ካለው አክብሮት ውጪ ሌላ በፍጹም ምንም አያስብም። እባክሽ አታስቢ። ልጁን በሰላም ተገላግዬ ቃሌን ጠብቄ። ኡስ ሰብሊ፣ ድምፅሽን ቀንሺ። እኔ እኮ አንቺን እየወቀስኩኝ አይደለም። እኔ እኮ ነኝ ችግር ላይ ወድቄ እሱንም ይዤ የመጣሁት። እባክሽ አታስቢ። ልጁ በሰላም ተወልዶ ትዳሬና የባሌ ስም እንዲቀጥል እኔና አንቺ በአንድ ሀሳብ መቀጠል አለብን። ወንድምሽ ግን በዚህ ሚስጥር ተጠቃሚና አበላሽ እንዳይሆን እፈራለሁ። በጥንቃቄ ያይሱ። እሺ ሄሙ። ኩሽና ውስጥ ምን እያወራችሁ ነበር? ሄመን ምን አለችሽ? ምንም አላለችኝም። ስለ ሱቁና ስለ አንተ ታታሪነት እየነገረችኝ ነበር። አማን፣ ሄመን ቆቅ ናት፣ ጠርጥራሃለች። ከባስናይል እንድትርቅ እየነገረችኝ ነበር። እንድርቅ? በፍጹም። እሷ እያደረገች ያለችውን ጨዋታ
በሚገባ ተረድቼዋለሁ። ዋናውን የሚስጥር ቁልፍ እንዲያስኩት አላወቀችም። ምን ማለት ነው? የምን ቁልፍ? ሰብሊ ሄመን እዚህ ያመጣችሽ እሷ መካን ስለሆነች ባስኔል ደግሞ ልጅ ስለሚፈልግ ነው። ያንቺም ማህፀን ተከራይታ ትዳሯን ልታድንበት ነው የፈለገችሽ። ከዛ እንደ ዕቃ አውጥታ ልጥልሽ። አይ ሄመን እንደዚህ አታረግም። ሰማኛለህ? እሷ እኔን ለመርዳት እየሞከረች ነው። ልጁን ወልጄ ሰጣት ብሩን እንደምሰጠኝ ቃል ገብታልኛለች። ዝም በይ። እውነታው እኔ ያልኩሽ ነው። ሄመን እኔን ከባስሌል ለማራቅ የምትሞክር ከሆነ ባስሌል ይበልጥ እንዲቀርበኝ አድርጌ ራሷ በፈጠረችው ድራማ ውስጥ እኔ ዋናው ተዋናይ ይሆናለሁ። ከተጋባችሁ ስንት ጊዜ ሆናችሁ? ዛሬ መውጣት አልችልም። እቤት ውስጥ የምሰራው ስራ አለ። እህቴ ሄመንም አግዘኝ ስላለችኝ እሷን እያገዝኩ ብውል ይሻላል። አማኑኤል የሚያገዝሽ ስራ አለ? አይ እህቱ ብቻውን ከምትሆን ብዬ ነው እንጂ እኔማ ስራ ሆኖብኝ አይደለም። እንደውም አብሮ ቤት ደስ ይለኛል። አይ ጋሽ ባስኔል ሰብሊ ዛሬ ትንሽ አመመኝ ስላለች አጠገቧ ብሆን ይሻላል። አረ ሰብሊን አመማት? እንደዛ ከሆነ ልክ ነህ። በቃ አጠገቧ መሆን አለበት። ይሄም በቃ ሰብሊን ተንከባከቢያት። በቃ አደራ እህት። ምንም አይጨነቁ ጋሽ ባስኔል። የኔም እህት እኮ ለእርሶም እህት ናት። በቃ እሺ ሰላም ሁኑ። በጣም ጎበዝ ተዋናይ ነህ አማኑኤል። ግን የምትጫወትበት መድረክ የኔ ቤት ነው። ተጠንቀቅ። የቤቱ ባለቤት ማን ነው? እህቴ ምን አንቺ ወይስ የሚወለደው ልጅ? ሄቡ የምን ሆነሽ ነው? ፊትሽ ሰላም የለውም። ሰብሊ አማኑኤል ግን ወንድምሽ ነው ወይስ ሌላ? ስለ ምስጢራችን ፍንጫ ይባል። ሄቡ እግዚአብሔርን እኔ ምንም አልነገርኩትም። ያኔ ቤት መጥተሽ ስናወራ ተደብቆ ሰምቶን ይሆናል። እዚህ ቤት ውስጥ ቦታ እንዲኖረው ይፈልጋል። ካልሆነ ግን ምን ለባስኔል ሊነግረው ትዳሬን ሊያፈርሰው? ሰብሊ እኔ ለዚህ ትዳር ስል ክብሬን አጥቻለሁ። ወንድምሽ ግን በሳት ነው እየተጫወተ ያለው። አውቃለሁ ሄሙ፣ እኔም እኮ ተጨንቄያለሁ። እኔንም እያለኝ ያለው ሚስጥርሽን ጠብቂ ሳይሆን እድልሽን ተጠቃሚ ነው። እድልሽን? ምን አይነት እድል ሰብሊ? እሱ የሚፈልገው ነገር ከኔ አቅም በላይ ከሆነ ወደማይሆን ነገር ይሄዳል። ንገሪው እሺ። ከባስኔል ይራቅ። እሞክራለሁ ሄቡ፣ ግን አማኑኤል አንዴ ካለ አለ ነው። እባክሽ በትዕግስት ያዙ። ለልጁና ለትዳሪ ስትይ እሺ ሰብሊ፣ ለልጁ ስልታገሳለሁ። ግን ትዕግስቴ ገደብ እንዳለው ለወንድምሽ ንገሪው። እኔ እንደዚህ አይነት ጨዋታ ቤቴ ውስጥ አልፈልግም። ሄሙዬ ዛሬ ሰብሊ እንዴት ነበረች? ህመሙ ለቀቃት? አሁን ደህና ናት። አማኑኤልም አጠገቧን ሲንከባከባን ነው ያለው። እውነት ነው። ዛሬ ማታ ስገባ እኮ አማኑኤል አንድ ትልቅ ነገር ነገረኝ። ሄሙ አማኑኤል እዚህ መሆኑ ለኔ ትልቅ ረፍት ነው። አንቺም ብቻሽን አትሆኝም። ደግሞ አማኑኤል ጥሩ ልጅ ነው፣ ግን ደግሞ በእኛ ጉዳይ ከመጠን በላይ ሲጨነቅ ያሳስበኛል። አይ ሄሙ አንቺ ደግሞ ጥርጣሬሽ። እንደውም ስለ ሰብሊ የህክምና ሁኔታ ነገ እንድንነጋገር ፈልጓል። ቤተሰብ ማለት እንደዚህ አይደል? አማኑኤል ቅድም እንወያይበት ያልከኝ ጉዳይ ምንድን ነበር? ሰብሊን በተመለከተ ሁኔታ የሚያሳስብ ነገር አለ? ጋሽ ባስኔል መጀመሪያ ሁላችሁንም ላመሰግናችሁ እወዳለሁ። ሰብሊ አሁን እረፍት አግኝታለች። አሁን የሚያሳስበኝ የልጁ የወደፊት ሁኔታ ነው። ምን ማለት ነው አማኑኤል? ስለ ልጁ የወደፊት ህይወት ምን አሳሰበ? ጋሽ ባስኔል ሰብሊ ባሏ ትቷት ስለሄደ ልጁ አባቴ ማለቱ አይቀርም። እርሱ ደግሞ ለልጅ ያለው ጉጉት ከማንም በላይ ነው። ለዛ ነው አንድ ሀሳብ ይመጣል። ቀጥል አማኑኤል።
ምን አይታሰብ? ልጁ ሲወለድ በእርሶ ስም ብናስመዘግበውስ? ልጁን እንደ እርሶ ልጅ አድርገው ቢቀበሉትና ከየመን ጋር ብታሳድጉት? ይሄ ለሰብሊም ትልቅ እረፍት ነው። አማኑኤል፣ ይሄ እኮ ትልቅ ሀሳብ ነው። ሄሞ ምን ትያለሽ? ባስናኤል፣ ይሄ ከባድ ውሳኔ ነው። ሰብሊ በዚህ ጉዳይ ባትስማማስ? ቤተሰብስ የማን ልጅ ነው ቢለን የማን እንላለን? እርሱን እኔ ያስተካክለዋለሁ እህቴ ነኝ። ዋናው የአንቺና የጋሽ ባስናኤል ስምምነት ነው። ጋሽ ባስናኤል ልጁ እርሱ እንዲሆን አይፈልጉም። አማኑኤል፣ የኔ ልጅ ቢሆንማ በጣም ነው የምመኘው። ህልሜ እኮ ነው። ሄሞ ምን ትያለሽ?